ማምሻውን የቲክቶክ መንደርን ያናወጠ አንድ ጉዳይ ተከስቶ ነበር። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፎ የነበሩት የቀድሞ ፍቅረኛሞች ጆን ዳንኤል እና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ። እየፈራሁት ነው የኖርኩት፣ እያስፈራራኝ እየዛተብኝ ነው የኖርኩት። ቀላ የመታኝ አሉ ቁስሎችም ስክሪንሾት አስቀምጥላችኋለሁ እዚህ ጋር ጋይስ። የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን ምናልባት እዚህ ጉዳይ ውስጥ አዶናይ ባይገባ እጅግ በጣም ጥሩ ነበረ ብዬ ነው የማስበው። እንደኔ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ፣ ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል እሱ መጨረሻ ላይ በደዌራ ቁቴና ሰው እንዳይመጣ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ራቁቱን በተለያየ ሰው መካከል እኛ ጣልቃ አንገባም። ይሄ ሀሳብ የኛም ሀሳብ ነው። በተለይ ራቁቱን በተለያየ ሰው መካከል ጣልቃ አንገባም። ሰላም ዩቲዩብ እንዴት አላችሁ? ለዛሬ እጅግ በጣም አነጋጋሪ የሆኑ የጃኒ እና የጆን ዳንኤል ቪዲዮ ላይ የተሰበሰቡ ቪዲዮዎችን ይዤላችሁ መጥቻለሁ። ምንድነው የተፈጠረው የሚለውን ነገር በዝርዝር እያብራራን የምንነጋገርበት ይሆናል። የግል ሀሳብ አስተያየታችንን የምንሰጥ ይሆናል ማለት ነው። ከዛ ባሻገር አዝናኝ የሆኑ ቪዲዮዎች ተሰብስበዋል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሆኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ብዙ ወሬ ሳላበዛባችሁ ቀጥታ ወደ ቪዲዮ እሻገራለሁ። እኔ ሄድሴቴን እስከማድረግ ድረስ እናንተ ቀጥታ ወደ ቪዲዮ እየገባችሁ ላይክ ማድረጋችሁን አትዘንጉ። እንጀምር። ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ። 25 ቪዲዮ በጣም ብዙ ነው በአንድ ጊዜ። በቲክቶክ አካውንታችሁ ላይም አይደለም በየትኛውም አይነት የሶሻል ሚዲያ ላይ 25 ቪዲዮዎች መጥፋት እጅግ በጣም ይሄ ሾኪንግ ሞመንት የሚፈጥርባችሁ ነገር ነው። ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት። እስከሚከፈት ድረስ እያወራሁኝ ነው። እንዲከፍቱልኝ እንግዲህ እያወራሁኝ ነው። በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይ ብገባላችኋለሁ። በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ እና ይሄንንም ኮፒ ሊንክ አድርጉት። እንግዲህ ሶሻል ሚዲያን እንደሚያውቅና ሶሻል ሚዲያ ላይ የሆነ አይነት እንቅስቃሴ እንደሚያደርግ ሰው 2.7 ሚሊዮን ተከታይ ያለው አካውንት ማጣት ማለት ምን ማለት እንደሆነ ለመገመት ነው የሚከብደው እና እጅግ በጣም ደባሪ እና ደስ የሚል ስሜት የፈጠረባት ነገር እንደሆነ ብዙም አያጠራጥርም ማለት ነው። ይህ እንግዲህ መጀመሪያ በዚህ ጉዳይ የተለቀቀው የቲክቶክ አካውንቷ መዘጋት ተመልክቶ የተለቀቀው ቪዲዮ ነበረ ማለት ነው። ቀጥሎ ያለውን ቪዲዮ እንመልከት። ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር። ኦፊሻል ኦኬ፣ ከጆን ዳንኤል ጋር የነበረን ሪሌሽንሺፕ ድብቅ ነበረ የታወቀና ኦፊሻሊ ፍቅረኛው አልነበርኩም ነው አላደረግነው። እሱ የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። እሺ፣ ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽ ይሄ ዛቻ ነው የሚባለው በአማርኛ አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እየፈራሁት ነው የኖርኩት፣ እያስፈራራኝ እየዛተብኝ ነው እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስለዚህ ለቻናሉ መዘጋት ተጠያቂው ጆን ዳንኤል ነው እንግዲህ እያለች ያለችው። አካውንቴን ያዘጋው ጆን ዳንኤል ነው የሚል አላ የመታኝ አሉ ቁስሎችም ስክሪንሾት አስቀምጥላችኋለሁ እዚህ ጋር
እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። መቼም ኢንተርኔት ላይ ተወጥቶ ይሄ ነገር ከተፈጠረ በኋላ ድራማ አልፈልግም ያው እንደ አቋም መግለጫ ልንቀበለው እንችላለን፣ ግን እውነተኝነቱ እጅግ በጣም አጠራጣሪ ነው። እንቀጥል። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እንዲያልፍልኝ ነግራችሁ አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያለም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ ላይቬን። ኦኬ የቲክቶክ አካውንቷ የዛቻ ማዕከል ነበረ ማለት ነው በጆን ዳንኤል። እሺ ለማንኛውም እያዘጋ ነበር የሚያስፈራራኝ፣ ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች። ምስክሮቼ እናቱና እህቱ ናቸው። ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ናታው ተው እንጂ ነው የቪዲዮ ዓላማ ነው እንግዲህ እያለች ያለችው እና አካውንቴን እንዲመልስልኝ ይሁን እኔ እንጃ። በቀደመው ቪዲዮ እያለችው እንግዲህ እየተጻጻፍን ነው፣ እየሞከርን ነው ለመመለስ። አሁን በቀጣዩ ቪዲዮ ደግሞ በቃ እንግዲህ ለብዙ ጊዜ ያስኩትን ነገር አሁን ልለቀው ነው። ከአቢዩዝ ያደረገኝ ነበር ቀደም ብሎ፣ አሁን ግን እንዲህ አድርጎኛል። ቻናሌ መዘጋት ተጠያቂው ተከሳሹ ሰውዬ ጆን ዳንኤል ነው ብላ ነው እንግዲህ የጠቀለለችው ቪዲዮቹ። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን ምናልባት እዚህ ጉዳይ ውስጥ አዶናይ ባይገባ እጅግ በጣም ጥሩ ነበረ ብዬ ነው የማስበው። እንደኔ ያው መግባቱ ነገሮችን የሚያባብሳቸው ነው የሚመስለኝ፣ ወይንም ደግሞ እሱ ላይ እና ተጽዕኖ ፈጣሪነቱ ላይ ችግር ሊያመጣ ይችላል የሚል ግምት አለኝ። እንቀጥል። የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገው እና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700,000 ፎሎወር ያለው 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። 4 ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ፣ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከእነሱ ጋር እያወራች ነው ያለችው እና እስኪ እናያለን። ግን ለማንኛውም ባክአፕ አካውንቷ ፎሎ ማድረግ እንዳትረሱ። እወዳቸዋለሁ። ያው ብዙ ነገር ውስጥ እንዲህ ነው እንዲያ ነው ምናምን ብሎ አልገባም። ግን ተከተሏት፣ ፎሎ አድርጓት የሚል ሀሳብ ነው የሰጠው። ያው እንደዚሁ ቢቀጥል ደግሞ እጅግ በጣም ጥሩ ይሆናል ብዬ አስባለሁ። አዶናይ እዚህ ነገር ውስጥ ባይገባ፣ በተለይ ለሚያደርጋቸው እንቅስቃሴዎች የሚያደፈርስበትና ጥቁር ጥላ የሚጥልበት እንዳይሆን እሰጋለሁ። እዚህ ነገር ውስጥ ጠልቆ ከገባ እጅግ በጣም ነገሩ ወደ አዘቅት ነው የሚሄደው። በተለይ እሱን የተመለከተ የእሱ ዝና ላይ መጥፎ ነገር ያሳድራል የሚል ግምት አለኝ። ጆን ዳንኤል ደግሞ ላይቭ ላይ ነበረ፣ ቪዲዮም ሰርቶ ነበረ እና ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላሉ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤተኛ ስታሳይ ኖረታን ማንም የለም ብቻ ነው። አሁን የገባት ሆስፒታል
አበባ ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁቴን ሰው ማለት ለጥምቀት ማለት ነው እንደሚነግረን ከሆነ ጎንደር የነበሩበት ጊዜ ለጥምቀት በ2018 የጥምቀት በዓል ላይ ጎንደር ያከበሩ ጊዜ ነው ማለት ነው። ጥሩ ቪዲዮችን አዶናይ በዛው አጋጣሚ በቃ አልኳት ቻው አልኳት ዘጋሁት። ያው ተዘጋ ስልኩ ናይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማል አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ እንግዲህ ድራማው በጣም ተፋፍሞ ወደ ሌላ መልክ እየሄደ ነው። ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍን መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጠበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል ሪሊ ይሄ ነገር እውነት ነው። ምመናን አራት ጣርቶ ቢነግረን ሰው 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። ነው ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን አይ ግን የእሱን የተቆራረጡ ላይቮች በተለይ ደግሞ አዶናይን ያገኘ ሰሞኑ የወጡትን የተቆራረጡ ቪዲዮዎች ላይ የሰው እሱ ይህንን ያደርጋል ብሎ ለመገመት እጅግ ከባድ ነው የሚሆነው። ምክንያቱም በላይቫቸው ላይ የሚኖረው ዲስሪስፔክት እና ደግሞ አንዳንድ እሷ ራሱ የተናገረ የሚጨነቅልኝ ሰው ይመጣል ምናምን የሚሉ በጣም ቫይራል የነበሩ ቪዲዮዎችን ስናስብ የምር እሱ የሚለው ነገር እውነት ስለመሆኑ አጠራጣሪ ነጥቦች ይታያል፣ ወይንም አጠራጣሪ የሆኑ ነገሮች አሉ ማለት ነው። ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ሰው እንዳይመጣብሽ ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማል አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር። እጇን የተቆረጠችው ራሷ ነች፣ እጇን የቆረጠችው። ከዚህ ነገር ሲቀጥል ግን ደግሞ ላይቭ ገብቶ ደግሞ በጣም ብዙ ጥያቄዎችን እየመለሰ ሀሳቦችን እየሰጠ የነበረበት ቆይታ ነበረው እና ሌሊቱ እስቲ ከነዛ ቪዲዮዎች ደግሞ ስለ እጇ መቆረጥ በስክሪንሾቶቹ ላይ ስላየናቸው ነገሮች የሚለውን ደግሞ እንስማ። የቆረጠችው ራሷ ነች፣ እጇን የቆረጠችው። ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገስት ልላክና በሌላ አካውንት ላሳየ። እሺ ቶሎ አሳይቼ ላንሳው ወይ ስቶሪ ያደርጋል ኢንስታግራም ስቶሪ ያደርጋል። ሀሳብን ጨርስና ቴሌግራም ላይ ለኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየው። አንተም ጋር ስለሚዘጋ ችግር የለም። ይኸው አንድ ያሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ ያልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው።
ኦኬ የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ ያሳያል። እጇን ቆራረጠችው። ምንድነው ይሄ? ራስን ለመግደል የሚደረግ ሙከራ ማለት ነው አይደለ? ይሄ ነገር እውነት ከሆነ ሳይኮሎጂካል ችግር ነው። በነገራችን ላይ ይሄ ሜንታሊ ምናምን ሐኪም ቤት መታየት ያለበት ነገር ነው። አማኑኤል እና መሰል የአእምሮ ህሙማን ጋር መታየት ያለበት ኬዝ ይመስለኛል። እንደኔ እስቲ እንቀጥል። እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ ብለምናት ባለቅስ አረገው እንደ ልጅ እንደዚህ ግን ብዙ አይጠበቅም። አልቅሰር የወጣው ነው። እኔ እንጃ አይመስለኝም። እሺ ለያየም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት። ጆን ዳንኤል ግን የሆነ ሰዓት ላይ ጃኪቻንም ባንዳም ምናምንም ነው መሰለኝ እዚህ ጋር እንደምሰማው ከሆነ ማለት ነው ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋል። ወይንስ ድራግ ምናምን አብራችሁ ተጠቃቅማችሁ የሆነ ሳርት ላይ ተጣልታችሁ ነው ይህ ሁሉ ጀብዱ የተፈጠረው? ለእኔ ግልጽ አይደለም። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ መቼም እንደዚህ የተማለ ደግሞ ነገሩን ቀልድ አድርጎ ለማለፍ ትንሽ ከባድ ይመስለኛል። ልጄን ያሳየኝ እናት አባቴን ያሳጣኝ አይ ቲንክ እጅግ በጣም ቆዳችሁን ያዝ የሚያደርግ ሸምቅቅ የሚያደርግ አይነት መሐላ ነው የማለ ያለው። እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያያችሁ ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ይኸውልህ ያደረግከው። እሺ መቼ ላይ ነው የደወለችልህ አንተ? እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያያችሁ ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታት ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አድርገውና ራቅ አድርጋ አሳይ። ዙም አታድርገው፣ ወደዛ አርቀው ራቅ አድርገው። አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ራቅ ይዘጋባል። አሁን ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው። ጆንዬ ዝጋው። ቀጥል ሀሳብን ዞሮ አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ አድርጉ፣ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ካለብን እሺ። ይኸው ይሄ ቀኑ ምን መች ይላል? ደውሉላት እንድትመጣ መሯሯጥ። እሺ ይኸው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታቻላችሁ ጃንዋሪ ትችላላችሁ 20
ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምር አይደለ? ይታያችኋል? ሚስ ኮል አደረገች አለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉ ነው ያሳየናል። ካለዚያ ቀይ ስክሪንሾት ያርግና ያው እንግዲህ ጆን ዳንኤል በሌሊቱ የላይቭ ስትሪም ራሱን ነፃ ለማድረግ እጅግ በጣም ከፍተኛ ርቀት እየሄደ እየማለም እና በጣም እኔ የለሁበትም አዲስ ህይወት ጀምሬያለሁ፣ አዲስ አቅጣጫ ውስጥ ነኝ ያለሁት በማለት ብዙ ለማሳመን ከፍተኛ ጥረቶችን ሲያደርግ ታይቷል ማለት ነው። እውነታው ማን ጋር እንዳለ ግን እስካሁን ይሄ ነው ያንን ነው ለማለት አንችልም ማለት ነው። ሰው ጊዜው ደርሶ እውነታው ወጥቶ ደግሞ እናያለን ብለን ተስፋ እናደርጋለን። ራቁቱን በተያየ ሰው መካከል እኛ ጣልቃ አንገባም። እንግዲህ የቲክቶከሮች ይሄ ሀሳብ የኛም ሀሳብ ነው። በተለይ ራቁቱን በተያየ ሰው መካከል ጣልቃ አንገባም። ሀሳቦችን ልንሰጥ እንችላለን፣ ግን አንገባም ጣልቃ። እሺ አንገባም ተባብለናል እኮ በፊት ምን ብለናል? እኛ የሆኑ ሰዎች ቲክቶክ ላይ መጥተው ሲያለቅሱ ከሌ በድለኛል ከሌ በድለኛል ሲሉ ምን እንላለን? ዳሮናን እንስቃለን። ጣልቃ አንገባም። ለማን ለከሌ አንደግፍም። ምን አገባን ብለን እንሰማለን። ወሬውን እናራግባለን፣ እናነዳለን እንጂ እኛ ምን ጣልቃ አንገባም። አዎ ምክንያቱም ብዙ አይነት ግርጣቶችን የማስተናገድ ሁኔታዎች በቲክቶከሮች እና በመሰል የህዝብነት ሌቭል ባላቸው ሰዎች ላይ ስለደረሰ እንግዲህ ከተለያየ ሳይድ ኦፍ ስቶሪ ሲታዩ ብዙ አስገራሚ ነገሮች እየሆኑ ስለመጡ እኛ ጣልቃ አንገባም። ሀሳብ እንሰጣለን፣ እናሟሙቃለን፣ እንስቃለን፣ ግን አያገባንም፣ የለንበትም። አሁንም ይሄ ባህላችን ይቀጥል። ጣልቃ ያለ መግባት እኛ አሜሪካን እንደጥምለ ጣልቃ አንገባም። ማምሻውን የቲክቶክ መንደርን ያናወጠ አንድ ጉዳይ ተከስቶ ነበር። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፎ የነበሩት የቀድሞ ፍቅረኛሞች ጆን ዳንኤል እና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። ጃኒ ዛሬ ባወጣችው ቪዲዮ በጆን ዳንኤል ያቀረበችው ክስ እና ጆን የሰጠው ምላሽ በኢንተርኔት ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። የጃኒ ክስ ይደበድበኝ ነበር፣ አካውንቴንም ያዘጋው እሱ ነው። ጃኒ ዛሬ ባጋራችው ቪዲዮ ላይ በፍቅራቸው ወቅት በጆን ዳንኤል ከፍተኛ የአካል ጉዳትና የስነ ልቦና ጥቃት አቢዩዝ ይደርስባት እንደነበር በዝርዝር ገልጻለች። በተጨማሪም በፍቅር አብረን በነበረበት ወቅት ይደበድበኝ ነበር ስትል የቆየ በደሏን አውጥታለች። አሁን ላይ የቲክቶክ አካውንቷን እንዲዘጋ ያደረገው ጆን ዳንኤል እንደሆነ በድፍረትም ከሳለች። የጆን ዳንኤል ምላሽ ልጄን ሳይ ነክቻት አላውቅም። ጆን ዳንኤል ክሱ በወጣ በደቂቃዎች ውስጥ ከ100 ሺህ በላይ ተመልካቾች በታደሙበት የቀጥታ ስርጭት ወይንም ላይቭ ቀርቦ ክሱን አጣጥሏል። ጆን በንግግሩ ውስጥ ልጄን ይንሳኝ፣ እናትና አባቴን ይንሳኝ፣ እኔ ነክቻት አላውቅም በማለት በቤተሰቦቹ ስም ምሎ ተገዝቷል። ጃኒ ራሷን የመጉዳት ሰልፍ ሃርም ዝንባሌ እንዳላት በመግለጽ ከዚህ በፊት እንለያይ ስትለኝ እጇን በቢላ ስትቆርጥ ነበር፣ አስጥያት ነበር ሲል ምስክር ነው ያለውን ፎቶ ለተመልካቾች አሳይቷል። ጃኒ ለምን ላይቭ አልገባችም የሚለው ትልቅ ጥያቄ ነበር። ብዙዎች ጃኒ በቀጥታ ብናያት አሪፍ ነበረ እና ነገሩ ወይ የመርገብ ወይ ደግሞ የመባባስ እድል ይኖረው ነበረ። ለምን እንዳልገባች ጥያቄ ነው። ብቻ ርጭት ቀርባ ምላሽ ትሰጣለች ብለው ቢጠብቁም እሷ ግን ዛሬ ላይቭ አልገባም በማለት በአካውንቷ ላይ መልእክት አስቀምጣ ምላሽ ከመስጠት ተቆጥባለች። ይህ መቆጠቧ ደግሞ ከተከታዮቻቸው መሃል የተለያዩ ጥርጣሬዎችንና መላምቶችን እንዲፈጥሩ ምክንያት ሆኗል። ያ ነገሩን አወሳሳቢ ወይንም ደግሞ አነጋጋሪነቱ እንዲቀጥል የሚያደርግ ይመስለኛል። እሷ ሀሳብ አለመስጠቷ ያው ጥሩም ነው መጥፎም ነው። መረጃ በዚህ አስተያየት ቋይቶታል ጽሁፉ። የፍቅር ግንኙነቶች ወደ ጥላቻና ወደ ከባድ ክስ ሲቀየሩ ማየት የተለመደ ቢሆንም የአካል ጥቃትና ራስን የመጉዳት ሙከራዎች ግን በዝምታ ሊታለፉ የማይገቡ ጉዳዮች ናቸው። እውነቱ በሂደት የሚጣራ ቢሆንም ለሁለቱ ወገኖች የሚዲያ ስነ ምግባርን መከተልና በህግ አግባብ መጨረስ እንደሚበጅ አዎ እንግዲህ እዚህ ላይ መስጠት የምንፈልገው ሀሳብ እንግዲህ ያው አንዳንድ የወጡ ድምፆችም እንትኖችም እጅግ በጣም ቀፋፊ ናቸው ማለት ነው። ያው እውነት የኔን ሳይድ ኦፍ ስቶሪ ይሉኝ በሚባልበት እይታ ውስጥ የወጡ አንዳንድ ሳውንዶች፣ ቪዲዮዎች እጅግ በጣም ያው ለስነ ልቦና ለሞራል ቫልዩዎች
እጅግ ትንሽ ከበድ ያሉ ነገሮች ናቸው። እንግዲህ ያው ጥሩ ቀን አለ፣ መጥፎ ቀን አለ። ግን ያው በጣም ፋይል ባንመዛዘዝ አሪፍ ነው። ገብቷቸዋል። ምክንያቱም ተመልሶ መታረቅ ምናምን ሰላም መሆን ይመጣል። ለዛ ነው እንግዲህ እንቀጥል እስቲ ተናግሮ ጽሁፉን ደምድሞታል። እኔ እኮ እንደው አንዳንድ ኤክስ እኮ በቃ እንደው ምን ኮላጅን አጥሮኝ ነው ከዛ ሰው ጋር የነበርኩት እኮ ነው የሚባለው። እንደው ምን ሆኜ ነው ምን አዘበራርቆኝ ነው እንደው ከዛ ሰውዬ ጋር ልሆን ስነሳስ እንደው ወዳጅ ዘመድ ጎረቤት አይዘኝም ወይ እንቢ ብዬ ካስቸገርኩ በእግር ብረት ለምን አልታሰርኩም የምትሉት ኤክስ በእውነት እንደው መድኃኒዓለም ምን በድዬ ነው ከዛ ሰው ጋር የነበርኩት። በቃ ድልት የሚደረግ ታሪክ። እንዴት ሰው ከሁሉ ነገር ይከፋል? አስተሳሰቡ ጨልሞ የሆነ ነገሩ ጨልሞ ብዙ ነገር እንዴት ምን ሆኜ ነው የሚያስብል ታሪካችሁን እግዚአብሔር ዛሬ ላይ አያድገምባችሁ። አሜን 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 አሜን። ያብ ሁሉም ሰው እንደዛ ሊለው ነገር መቼም ይኖረዋል ብዬ ጠብቃለሁ። በነገራችን ላይ ሰሞኑን ቲክቶክ ላይ እየተመላለሰ ያለውን አንድ የጅቡቲው አፋር ይሁን የኢትዮጵያ አፋር ይሁን የማይታወቅ አንድ በቃ አስገራሚ የሆነ የሂፕሆፕ ሶንግ ሰምታችሁታል? በጣም ቲክቶክ ላይ እኔ በጣም ነው የወደድኩት። ምን እንደሚል አላቅም፣ ምን እያለ እንደሆነ አልገባኝም። ብቻ ግን ቢቱም ሆነ የቫይቡ እጅግ በጣም ደስ የሚል ነው። እስቲ እንመልከተው። እጅግ በጣም ደስ ይላል። ትርጉሙን የምታውቁት ሰዎች በቪንም ቪዲዮ ደግሞ ካያችሁ እባካችሁ ጻፉልን፣ ምን እንደሚል መስማት እንፈልጋለን። ፕሬዘንቴሽን እንግዲህ ልጅ ሆናችሁ መቼም ብዙዎቻችሁ ታስታውሳላችሁ አይደለም? ልጅ ሆናችሁ ትልቁ ናችሁ ፕሬዘንቴሽን ሲባል እጥያችሁ ዱብ የሚል ብዙ ሰዎች አላችሁ። ለእጅግ በጣም ይህንን ቪዲዮ አይቼው ስላዝናናኝ አብረን እንድናየው ፈለግኩ። ንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ ኩን አትወጣም፣ ጨርስ የጀመርከው። ኧረ በእግዚአብሔር ትቸርኝ፣ ትንሽ ከቆየው መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ጉድ ፈላ ዘንድሮ ሸናው። እግዚአብሔር ትቸርኝ፣ ከኋላ ራሱ ሰላም አይመስልም እየቀዘቀዘኝ። አይ መበላሸት። ቆይ አንተ ከቤት ጋር ስትዞር ከምትውል አታጠናም ነበር? ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናው። እኔ አይመለከተኝም፣ እንዳይሸታችሁ ሌሎቻችሁ አፍንጫችሁን ያዙ። አንተ ቀጥል። ወንድም የለህም? የለኝም፣ ቀጥል። እሺ እኔም የለኝም። ሶስተኛ አራት ቲቸር ታፍናልን፣ ሞት ነው። ቢያንስ መስኮቱ ይከፈት። አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሏል። አንተ ልጅ ታቀርባለህ ወይስ ከ100 ነው? እግዚአብሔር ነው ቲቸር፣ ለፕሬዘንቴሽን አልተፈጠርኩ። አራንዳንዴ መተላለፍ የለም እንዴ? ለውንዴ ስልኩን አወረድከው እኔን ስትከልም፣ ብዙ ወሬ አታብዛ ዳር ያዝና ቁም። ኧረ ስልክ የለኝም መለኝ በእውነት፣ ጆሮዬን በልቶኝ ነው እየኮረኮርኩት። ጆሮ ግን ቢበላ መቆርቆር ቢያምርህ፣ ሞተሩን አጥፍተ ዳርህን ይዘህ ዳግመኛ አይለምደኝም ለፈኘ ዛሬን፣ መንዳት አቆማለሁ እንኳን መኮርኮሬ። ኧረ አንተ ቅጣቱ በዝቶበት ነው። በጣም ተጫዋች ነው በእናትህ። በልዳር ያዝና ሂድ ተጫወት። እንደዚህ የሚል ትራፊክ አረት ይልቀቅባችሁ። ፒኦቪ እነዛ ሁለቱ ራፐሮች ይላል። ቅልማይክ ብቸግር ከሀገር ወጥቼ እኔ አላጣም መላ። ሲበላ የሚያልቅ ቃል ፈልግልኝ በላ እንዴ ጨዲዮ ቆይ ሽንት ቤት እዛ ጋ ፍሪጁ እዛ ጋ ነው። በዚህ ከቀጠልክ ሰላምና ፍቅር የማይታሰብ ነው።
ወይት ሰስት ዝ ብትነቀቀስ የትማትደርስ መነቃቀሱ አራዳ አያስብልም። ተፋብኝ ትደረጉ ነው። እንደዚህ ከሆነ ሁለተኛ አልመጣም። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። ፒስ